የሩሲያ ጦር በአንድ ጀንበር 499 ሰው አልባ አውሮፕላኖችና ሚሳኤሎች የተሳተፉበት የተደራጀና ከባድ ጥቃት በዩክሬን ላይ መፈጸሙ ተነግሯል። የሩሲያ ጦር አዲስ በጀመረው ጥቃት በሁለቱ ድንበር በ1000 ኪሎ ሜትር ርቀት ላይ ወይንም ደግሞ 620 ማይል ርቀት ላይ በሚገኙት የምስራቅና ሰሜን ምስራቅ የአገሪቱ ክፍሎች ቁጥራቸው የበዛ ሰው አልባ አውሮፕላኖች 20 አይነት የተለያዩ ሚሳኤል የተወነጨፈ ሲሆን 10 ቦታዎች ላይም ጥቃት ማድረሱ ነው የተዘገበው። የዩክሬን አየር ኃይል ሰኞ ዕለት ባወጣው መግለጫ ሩሲያ 479 ሰው አልባ አውሮፕላኖችና 20 ሚሳኤሎችን በአንድ ጀንበር ማስወንጨፏን ተናግረዋል። ጦርነቱ ከተጀመረ ከ3 ዓመታት በፊት ከተመዘገቡት ከፍተኛ የሰው አልባ አውሮፕላኖች ብዛት የኛው ቀዳሚ ነውም ብሏል። ዩክሬን በሰኔ 1 በሩሲያ አየር ማረፊያዎች ላይ ለፈጸመችው ምላሽ ነው በተባለ እሁድ ከቀኑ 10 ሰዓት ተኩል በጀመረው እጅግ ግዙፍ የሞስኮ ጥቃት ሩሲያ ወደ ዩክሬን ከተላኩት መካከል 292 ድሮኖች በአየር መከላከያ ተመተው ወድቀዋል። 187ቱ በቦታቸው ጠፍተዋል። በእነዚህም አማካኝነትም 10 ቦታዎች ላይ ጉዳት ተመዝግበዋል ሲል የአየር ኃይሉ ገልጿል።